የሳሮን ጽጌረዳ የሚለው አገላለጽ መንፈሳዊ ትርጉሙ ምንድን ነው? መንፈሳዊ ትርጉሙ ይህ አገላለጽ ለኢየሱስ ሲሰጥ የሚከተሉትን መሰረታዊ ዋና ዋና መልእክቶችን በውስጡ ይይዛል። ክርስቲያኖች ለኢየሱስ ይህንን ስም በሚሰጡበት ጊዜ በውስጡ ሰፊ የሆነ መንፈሳዊ ትርጉምን የያዘ ሐረግ ስለሆነ ነው። አንደኛ ምን ይገልጻል? የኢየሱስን ፍጹም ውበት። ኢየሱስ የሳሮን ጽጌረዳ ሲባል መንፈሳዊ ትርጉሙ ምንድነው? የኢየሱስን ፍጹም ውበት የሚገልጽ አገላለጽ ሆኖ እናገኘዋለን። ጽጌረዳ የአበባዎች ሁሉ ንግስት እንደምትባል ያው ይታወቃል። ኢየሱስ በባህሪው፣ በፍቅሩ፣ በቅድስናው ፍጹም ውብና ማራኪ መሆኑን ለመግለጽ የሚያገለግል ሐረግ ነው። ሌላ ይህ አገላለጽ የሚጠቅመው በረሃንና ምድረ በዳን የሚለውጥ ህይወት፣ የሳሮንን ልምላሜ የሚያመለክት፣ ቀደም ሲል እንዳልነው ሳሮን ለምለምን አበባዎች የሚፈካበት ስፍራ ነው ብዬ ነግራቸዋለሁ። መጽሐፍ ቅዱስ የክርስቶስ መምጣትና እርሱ የሚሰጠው ህይወት የሳሮን ሜዳ ውበትን በጽጌረዳ አበባነት ይመስለዋል። ኢየሱስ የሚሰጠው ሰላም፣ ኢየሱስ የሚሰጠው ደስታ፣ ኢየሱስ የሚሰጠው የህይወት እረፍት ልክ እንደዛ በሳሮን ሜዳ አንዳንድ ክፍሎች ላይ ለምሳሌ ድንጋያማ ቢሆኑ እንኳን ይህ አበባ መብቀል ይችላል። ኢየሱስ በዚህ በኃጢአት በጠወለገ ዓለም ውስጥ ለሰው ልጆች ሁሉ የህይወትና የውበት ምንጭ፣ የእረፍት ምንጭ መሆኑን የሚያመለክት፣ በበረሃ መሃል በችግኞች መሃል የሚገኝ መጽናኛችን ኢየሱስ መሆኑን የሚያመለክት፣ የክርስቲያኖች ተስፋ፣ በሸለቆና በችግር መሃል የክርስቲያኖች ሁሉ ተስፋ፣ የህይወታችን የተስፋ ምንጭ መሆኑን የሚያመለክት ሐሳብ አለው። ሌላ መንፈሳዊ ትርጉሙ ምንድነው? ለሰው ልጆች ሁሉ የሚሆን የመዳን መዓዛ ነው። እንደሚታወቀው አበባ የሚወደደው በመዓዛው ነው። በአበባ የሚመስለው የኢየሱስ ህይወት የተከፈለውን መስዋዕትነት በእግዚአብሔር ፊትና በሰዎች መካከል ደስ የሚል መዓዛ አለው። ይህ መዓዛ ለሰዎች ሁሉ የሚሆን የኢየሱስ ህይወትና የሚሰጠው ሰላም በሰው ልጆች ልብ ሁሉ መልካም መዓዛ፣ መልካም እረፍትን የሚሰጥ አዳኝ መሆኑን፣ ደስ የሚል መዓዛን የሚሰጥ፣ ለህይወት እረፍትን የሚሰጥ፣ ለህይወት ደስታን የሚሰጥ፣ ደስ የሚል መዓዛን የሚሰጥ የተባረከ አምላክ መሆኑን የሚያሳይ ነው። ይህ አገላለጽ ኢየሱስ የሳሮን ጽጌረዳ ሲባል እርሱ በሰው ልጆች መካከል የተገለጠ ወደር የሌለው ውበት ያለው አዳኝ፣ የህይወት ጠረንን መለወጥ የሚችል የህይወት ጌታ ነው ማለት ነው። ሌላኛው መንፈሳዊ ትርጉም በሸለቆዎች፣ በችግሮች መካከል የሚገኝ የክርስቲያኖች መጽናኛ ነው። ኢየሱስ የሳሮን ጽጌረዳ የሚለው ሐረግ ተከታይ የሸለቆዎች አበባ ነኝ ይላል። ሸለቆ ዝቅ ያለ ጨለማን፣ አስቸጋሪ ስፍራን የሚያመለክት ስፍራ ሲሆን ኢየሱስ በህይወታችን ሸለቆዎች እና በፈተናዎች መካከል የሚገኝ ውበት እና መጽናኛችን መሆኑን የሚያመለክት መንፈሳዊ ትርጉም አለው። ኢየሱስ የሳሮን ጽጌረዳ ስንል እርሱ በህይወታችን ምድረ በዳ ላይ ተስፋን የሚያበቅል፣ በሞት ጥላ ሸለቆ ውስጥ ብርሃን የሚሆን፣ ህይወታችንን በመለኮታዊ መዓዛና ውበቱ የሚሞላ ጌታ መሆኑን በዚህ ሐረግ ክርስቲያኖች ይገልጻሉ። ስለዚህ ኢየሱስ የሳሮን ጽጌረዳ ነው። አሜን።